ሰላም የፖለቲካ ጥልፍልፉ ጊዜና ሰዓት አይሰጥም። ከፍተኛ የሆነ ሴራ በአማራ ሕዝብ ላይ ሊሰራ እንደታሰበና ይህን የአማራ ሕዝብ የፖለቲካ መጠቀሚያ ወይም ደግሞ አድራሽ እንጂ ነጋሽ እንዳይሆን ወይም ደግሞ ምሁራኖቹ ልሂቃኖቹ የሚገባቸውን እንዳያገኙ ሴራ እየተሰራ ዋጋ ሲከፍሉና ዋጋ ሲያስከፈሉ እንደኖሩ ብዙ መረጃዎችና ማስረጃዎችን ማውጣት ይቻላል። ህወሓትም የራሱ አማራ ተፈጥራለች። የኦሮሞ ብሔርተኞችም የራሳቸው አማራ ይፈጥራሉ። በዛም ተጠቅመው ይገሏቸዋል፣ ግማሾቹን ያጠፋቸዋል። አማራ አንድ እንዳይሆን መደማመጥ እንዳይኖር ከፍተኛ የፖለቲካ ሴራ ይሰራል። በዛም የሚደረግና የሚሆኑ በርከት ያሉ የፖለቲካ ሴራዎች እንደሚፈጸሙ እኔ በእድሜ እንኳን ብዙ አይቻለሁ፣ ታዝቤያለሁ። ይሄንን ማያቅ ያልነቃ የህወሓት ስሪት የሆነ ጎጠኝነት ትልቁ ፈተና ነው በአማራ ፖለቲካ ውስጥ። አሁን የሆነ ኃይል መጥቷል በአማራ ፖለቲካ ውስጥ። የአማራ ፋኖ እንቅስቃሴ መላው አማራ ደግፎታል። እንቅስቃሴውን አይተናል። የአማራ ህዝብ የተነሳበት ጥያቄ አማራ ህዝብ እያደረገ ያለውን ነገር እያንዳንዱን ተመልክተን ሁላችንም ጠጠር መወረር ያለብን ወሩረናል። በምድር ላይ ያለው መከፋፈል እንዲመጣ ሁሉም የየራሱን ስራ ይሰራ ነበረ። እንደ ብአዴን አይነት አማራ የለም። ብአዴንን አሽታ እንደ ገብስ አሽታ ቆልሙማ አመድ ለአመድ እንዲርመጠመጠኝ ደግሞ አጋሰስ ነበር እስኪ ያደረገችው ህወሓት በኢህአዴግ በሚለው መዋቅር ውስጥ አስገብታ እርስ በርሳቸው አንተ ጎጃሜ፣ አንተ ጎንደሬ፣ አንተ ወለየ፣ አንተ ሸዋ በሚል በማባላትና በማጫረስ ነው። አይደለም የሚል ካለ የፖለቲካ ድንግል ነው፣ ገና የሚያውቀው ጉዳይ የለም ማለት ነው። አሁንም ዛሬም ድረስ ጎጠኝነትን በአደባባይ ወጥታችሁ የምትናገሩና መንደርተኝነትን፣ ሰፈርተኝነትን የምታሰራጩ ሰዎች የፖለቲካ ስንቅ እንደሌላችሁ የህወሓት ምርኮኞች እንደሆናችሁ እታዘባለሁ። የሆነውን ነገር ስላየሁ ነው። የጎንደር ጎጠኞች ዘመነ ካሴ ላይ እጅግ በጣም አፋቸውን ከህወሓት ጋር እየሰራ ነው የሚል ከፍተኛ የሆነ የአፍ ማላቀቅ ሲያረጉ ተመልክቻለሁ። ዘመነ ካሴ ከህወሓት ጋር መስራት ወይም ደግሞ ዘመነ ካሴ በግሩፕ ህወሓት ላይ መንደፋደፉን እንደ ብአዴን አጋሰስነትን ተመኝቶ መሄዱን እየደገፍኩ አይደለም። በተመሳሳይ የዘመነ ካሴ ደጋፊዎች ደግሞ ደመቀ ዘውዱ የሚባል ስንዴ ተሸካሚ በዛ በኩል ክስ ያመጣሉ። ሁለቱም ለአማራ ጠንቆች ናቸው። ሁለቱም የአማራ ፖለቲካ የማያውቁ ንክሮች ናቸው። ይህንን ስል ሁለቱንም አልደግፋቸውም። እኔ በአማራ ፖለቲካ ውስጥ ሁለቱንም ጥያቄ መጠየቅ እፈልጋለሁ። በአማራ ህዝብ ላይ ጄኖሳይድ ተፈጽሟል? አዎ የሚል መልስ ይሰጡሃል። ህወሓት ጄኖሳይድ በአማራ ህዝብ ፈጽማለች። ሁላችንም ስናነሳ ነበረ። አብይ አህመድ የተባለ አጋሰስ የአማራን ህዝብ 4 ኪሎ ቤተ መንግስት ተቀምጦ በድሮን ሲቀጠቅስ ሲያጠፋ ነበረ። ጄኖሳይድ ፈጽሞብናል። አዎ። ሁለቱም ብልጽግናም አባትየው ህወሓትም ለአማራ ህዝብ ጥላቻ ላለው ለአማራ ህዝብ የአማራ ፖለቲካ ጠንቅ ናቸው። የጎንደር ጎጠኛንን የምትሉ የብአዴን ፍልፍል ወይም ደግሞ የአብይ አህመድ ገረዶች የጎጃም ጎጠኞች የዘመነ ካሴ ደጋፊ ነን የሚል የጎጃምን ህዝብ የማትወክሉ ሰነፎች የአማራ ፖለቲካን አልተረዳችሁም። ሁለታችሁ ሞቶች ናችሁ። የወሎ ብአዴን ወሎ ላይ ያሉ የወሎ ጎጠኛ ነኝ የሚለው እሱ ዝም ብሎ ባገኘበት በዚህም የሚርመሰመስ ነው። ሸዋ ላይ አሽመድምደው ማድረግ ያለባቸውን መስራት ያለባቸውን ለሚሄድበት ያለባቸውን ርቀትም ሄደው ዋጋ አስከፍለዋል። እና ፖለቲካውን በዚህ ደረጃ መረዳት መቻል አለብን። በአማራ ህዝብ ላይ ጄኖሳይድ ተፈጽሟል? አዎ። ማን ፈጽሟል? ብአዴን የምትሉት፣ ኦነግ የምትሉት፣ ህወሓት የምትሉት፣ ብልጽግና የምትሉት
ተባብረው በአማራ ህዝብ ላይ ጄኖሳይድ ፈጽመዋል። ጄኖሳይድ ከፈጸመ ጋር አካል ጋር አብሮ መስራት ይቻላል? የጄኖሳይድ ክስ ምንድን ነው የሚለው፣ ጄኖሳይድ ምንድን ነው የሚቀጣው የሚለውን ነገር ህግ አለማወቅ፣ ፖለቲካ አለመረዳት ሌላ ጉዳይ ነው። በጎጠኝነት ሜንታሊቲ የአማራን ህዝብ ማዳን ይቻላል? አይቻልም። የአማራ አንድነት አማራ አንድ ካልሆነ ጀነራል አሳምነው ጽጌ እንደተናገሩት መዳን አይቻልም። በተመሳሳይ አብን የምትሉት የአብን መግለጫም ዛሬ ስመለከት ነበረ። ሀገራዊ ምክክር ኮሚሽን አስመልክቶ የሰጠውን መግለጫ እኔ አብንን ከአንድ ሴት ጋር መሳስለዋለሁ። ቢሮ ገብታ መጀመሪያ ፓንትሽን አውልቅ ያለኝ አልጠረጠርኩም ነበረ። ከዛ እግርሽን ክፈች ያለኝ አልጠረጠርኩም ነበረ። ከዛ ስትል በቃ አንቺ ስታረግ ይጠረጥር ያለሽ እንዳለው ማለት ነው። ያምን ይሄ ዝርግፍና የአማራ ሜንታሊቲ የሌላቸው ሆዳደር ፖለቲከኞች ናቸው፣ ተስፋ የሌላቸው ነው። እና ዛሬ እነሱም መቃወማቸውን ተመልክቻለሁ። ግን ልክ እንደዚች ሲያረግዙ ይጠረጥራሉ። የአማራ ሜንታሊቲ የሌላቸውም ብላቸውም ለዛ ነው። ጠቅለል ሳረገው የኦሮሞ ፖለቲከኞች የትግራይ ፖለቲከኛና የኦሮሞ ፖለቲከኛ እየሄዱበት ያለውን አንግል የአማራ ፖለቲከኛንን ደግሞ የአማራ ፖለቲካ ይመለከተናል ያገባናል የምትሉ ኃይላት በአማራ ፖለቲካ ውስጥ እየሄዳችሁበት ያለውን አቅጣጫ ከጎጠኝነት ከምንጥነት የመጣበት መከራ ብስለትና ጥንካሬ ወይም ደግሞ ዕውቀት ከጥበብ ጋር ራስን አሳልፍ የወርቁ አይተናው በፍርፋሪ የሚለቃቅማቸው ሶሻል ሚዲያ ያሉ አማራዎችም ጭምራሉ። ከሆዳችሁ የነጻችሁ ለዛ ህዝብ ቀንበር መሸከም የምትችሉ የአማራ ህዝብና መከራ ስቃይ የሚያሳዝናችሁ የአማራ ህዝብና የአማራ ገበሬ ጀግንነት የአባቶቻችን ልጆች ናችሁ የምትሉ ከህወሓትም ከዚህ ከብልጽግናም ውጪ አማራ ማሸነፍ የሚችል ምክንያታዊ የሆነ ህዝብ ነው የሚል ልብ ያለው አማራ ያስፈልጋል። ትግሉ እየጠራ ነው ያለው። እኔ ደስ ነው ያለኝ። ይሄ አሁን ዛሬ ሳዳምጣቸው ነበር እንደዚህ ጎንደር በቃ ዘመነ ካሴ ከህወሓት ጋር ይሰራል። እኔ ጎንደሬ ነኝ ያሉ ሲጮህ የነበሩት እኮ ይሄ የጎጠኝነት ሜንታሊቲ የፈጠረችው ህወሓት ነች እኮ። የህወሓትን ሐሳብ ተሸክመህ ህወሓትን እቃወማለሁ ስትለኝ መጀመሪያ አማራ ሆኑ። ይሄ አሁን የትግሉ አቅጣጫ ብትንትን እያለ እየቀረበ እየጸዳ እየወጣ ነው ያለው እና አንዳንዶቹ የፕሮፌሰርነት ማዕረግ ያላቸው የትምህርት ደረጃቸው ቢገመግ የዶክተር ማዕረግ ያላቸው የትምህርት ደረጃቸው ቢታይ፣ አንዳንዳቹ በጾታ አይደለም ጀግንነት መቼም እናቱ ወንድ እናት ወለደችው ይባላል። እንደው ጾታቸው ወንድ ጾታቸው የሚጣራበት መንገድ ካለ ቢጣራ መልካም ነው። ወኔ ያለው አማራ ወደፊት የሚወጣበት ጊዜ ነው እና ምድር ላይ ላለው ፋኖና በተለያየ ዓለም ላይ ያለ አማራ የነ አብይ አህመድና የነ አዳነች አቤቤ በአዲስ አበባ ላይ የሚቆምሩት የአዲስ አበባን አጀንዳ ለማስቀየር ሁለተኛ አማራ ነው ተብሎ ሲቀጠቀጥ የነበረው ጉራጌ ክልል ላይ የተሰራውን የፖለቲካ ሴራ ወንድሞቻችን የተረሸኑት በየሰፈሩ በየአስፓልቱ የመጣውን መከራ ምክንያት በማድረግ እኔ ምንም አልልም። ምድር ላይ ያላችሁ ፋኖች መልእክቴን የምትሰሙ መቼም ሰሙኝ። እናንተ አማራ ሁኑ። የሚመጣውን መከላ የሚመጣውን ፖለቲካ ተረዱ። ከፋፍለው አሁን ደግሞ የአብይ አህመድ ፋኖ የህወሓት ፋኖ ምናምን አባብለው እንዳያጋድሏችሁ ጥንቃቄ አድርጉ። ሶሻል ሚዲያ ላይም አንደበታችሁን የምታላቅቁ ሰዎች ወይም ደግሞ የአማራን ህዝብ መከራ የምትረዱ ሰዎች የፖለቲካው ብስለት ያስፈልገዋል። መጠቀሚያ አድርገው እርስ በርሳችን እንዳያጫርሱን የመጣንበትን ዘመነ እስክንድር የፖለቲካ አካሄድ ምን ተምረናል? ራሳችሁን ገምግሙ። ሶሻል ሚዲያ ላይ የሚነዛ የሚደረገውን በሶሻል ሚዲያ ላይ የምትመሩ ምድር ላይ ያሉ ፋኖች ካላችሁ ክብራችሁ ከምንም በላይና ክብራችሁን ጠብቃችሁ የህዝቡን ጥያቄ መሰረት ያደረገ የሰለጠነ ፖለቲካ በእውቀት ላይ መሰልጠኛ ነው። የአማራ ፖለቲካ የማንም መሀይማን ገንዘብ ማፊያ መርካቶ ገበያ አይደለም። ግማሾቻችሁ በጊፍት የምትሰሩ፣ ግማሾቻችሁ ለገንዘባችሁ ለንዋያችሁ የምትሄዱ ናቸው። የአማራ ፖለቲካ
አሁን የሳለና ምክንያታዊ የሆኑ ሰዎች ሰርቫይቭ የሚያደርጉበት ወይም ደግሞ አሸንፈው የሚወጡበት ነው። ሴረኞቹ ከዚህ በኋላ መጥተው በገባንበት ጉድጓድ ድጋሚ ከቱን ከሆነ ጥያቄው ችግሩ እኛ ጋ ነውና ከዛ ችግር እንድንድን ከሆድ በዘለለ በህሊናችን እንስራ የሚል ነገር ነው ያለኝ። ጎጠኝነት፣ ሆዳደርነት፣ አድርባይነትና አስመሳይነት የአማራ ፖለቲካ ጠንቆች ናቸው። ህዋትም ብልጽግናም ኦነግም በአማራ ህዝብ ላይ የማይባበል የማይፋቅ ጄኖሳይድ ፈጽመዋል። የአማራ ህዝብ ጄኖሳይድ የፈጸሙበትን የአማራ ገበሬ፣ የአማራ ወጣት፣ የአማራ ምሁራን ለህግ ማቅረብ ይችላሉ። ይሄንን ለህግ ለማቅረብ በሚደረግበት ጥረት ውስጥ በሚደረግ ትግል ውስጥ ለህሊናችሁ የማትኖሩ ለሆዳችሁ የምትኖሩ አማራ ብቻ እያላችሁ የአማራን ህዝብ የተወሰነ በእውቀት ያልታሸ መንጋ ይዛችሁ ተጉዛችሁ አሸናፊ ነን ብላችሁ የምታስቡ ካላችሁ ትክክል አይደለም። የሰላ ትግል መደረግ አለበት። የህዝቡ ጥያቄ እውነተኛ ነው። በእውነተኛ ጎዳና መጓዝ አለብን የሚልናልና ህሊናችንን ሰብሰብ አድርገን መጓዝ አለብን። እውነተኛ ህዝብ፣ እውነተኛ መንገድ፣ እውነተኛ አካሄድ ያሸንፋል። ለህሊናው የሚኖር ትውልድ ወደፊት እየመጣ ነው። እየሆነ ያለው እየተሸበረ ያለው ህወሓትም በለው ብልጽግናም በለው ማንም ኃይል የአማራን ህዝብ ካልከፋፈለ የአማራ ትከሻ ላይ ካልሆነ ወዴትም እንደማይሄድ ያቋታል። በህዝቡ ላይ ከፍተኛ ነዋይ በማፍሰስ የህዝቡን አንድነት መከፋፈል ነው። አማራ ሊድን የሚችለው በአንድነት ነው። በአንድነት እንቁም፣ እናሸንፋለን። ማንንም ተሸክመን ወዴትም አንወስድም። ጥያቄያችን የተፈጸመብን ግፍ፣ በደል እያንዳንዱ ምክንያታዊ ከሌሎቹ ኢትዮጵያን ወገኖቻችን ጋር ከኢትዮጵያን ጋር ጸብ የሌለን ምክንያታዊ ጥያቄ ያለን ህዝቦች ነንና ለማዋረድ የምትሰሩ ሰዎች አቁሙ ለማለት ነው። ቴንኪው።